ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ትላንትና ፖስት ያደረኩላችሁ አንድ ዌብሳይት ነበረ። ዛሬ ላይ እንዴት አድርጋችሁ ክሬት አድርጋችሁ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ያው ይሄንን ቪዲዮ ቴሌግራም ላይ ፖስት እያደረኩ ያለሁት ዩቲዩብ በጣም ብዙ ቪዲዮዎችን እያጠፋብኝ ስለሆነ ቴሌግራም ላይ ነው ፖስት እያደረኩላችሁ ያለሁት ቪዲዮዎችን። እዚህ ላይ መከታተል ትችላላችሁ እዚሁ ቴሌግራም ላይ ማለት ነው። ዌብሳይቱ እንዴት እንደሚሰራ እና ምን ያህል ገንዘብ መስራት እንደምትችሉበት በዚህ ፖስት ላይ ትላንትና ፖስት አድርጌላችሁ አሳውቂያችኋለሁ። የዌብሳይቱን ሊንክ ደግሞ አሁን ፖስት አድርግላችኋለሁ ከዚህ ቪዲዮ በኋላ። እዚሁ ፖስቱን እዚህ ላይ ማግኘት ትችላላችሁ። አሁን እንዴት አድርጋችሁ ዌብሳይቱ ላይ አካውንት ክሬት አድርጋችሁ እንዴት መስራት እንደምትችሉ አሁን አሳያችኋለሁ ማለት ነው። የዌብሳይቱን ሊንክ ፖስት አድርግላችኋለሁ። ዌብሳይቱ ላይ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። ዌብሳይቱ ላይ እንደገባችሁ እዚህ ጋር ምንድነው የሚላችሁ earn reward anywhere anytime ይላል። በየትኛውም ቦታ ሆናችሁ እና በየትኛውም ጊዜ መስራት ትችላላችሁ ይህንን ስራ ማለት ነው። ስለዚህ በጣም አሪፍ የሆነ ዌብሳይት ነው። እኔም ቼክ አድርጌ ያየሁበት ዌብሳይት ስለሆነ ማለት ነው። እዚህ ጋር ከላይ ደግሞ እንደምትመለከቱት አሁን ዊዝድሮ የሚያደርጉ ሰዎችን እዚህ ጋር ያሳየናል ማለት ነው። እዚህ ጋር እንደምትመለከቱት $39 ዊዝድሮ ያደረገ ሰውም አለ የተቀበለ ሰው ማለት ነው። ስለዚህ እንደዚህ እያደረጋችሁ ነው የምትሰሩት። ትናንሽ የሆኑ ስራዎችም አሉ እነሱንም አሳያችኋለሁ ከዛ በተጨማሪ ማለት ነው። ስለዚህ ዊዝድሮ ስታረጉ እናንተ ወይም ደግሞ የሰራችሁትን ስትቀበሉ እዚህ ጋር ያመጣና ያሳያችኋል ማለት ነው። እናንተ እንደዚህ ያደረጋችሁ ነው የምትሰሩት። እዚህ ጋር ያሉትን ሰዎች መመልከት ትችላላችሁ ማለት ነው። አሁን አካውንት እንዴት ነው ክሬት የምታደርጉት? እዚህ ጋር ሳይን አፕ የሚለውን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ ወደዚህ ፔጅ ያመጣችኋል። እዚህ ጋር እንደምትመለከቱት ዩዘር ኔም ይጠይቃችኋል፣ ኢሜል፣ ፓስወርድ እና አፊሊየት ሪፈራል ኮድ ማለት ነው። እሱን እዛው ቴሌግራም ላይ አስቀምጥላችኋለሁ። ሪፈራል ኮዱን መጠቀም ትችላላችሁ ማለት ነው። ሪፈራል ኮዱን ተጠቅማችሁ ቦነስ ማግኘት ትችላላችሁ። ሞር ደግሞ እዚህ ዌብሳይት ላይ በሪፈራል ምናምን ሳይሆን በስራው አሪፍ የሆነ ገንዘብ የምትሰሩት። ስለዚህ ሪፈራል ኦፕሽናልም ነው። ሪፈራል መጠቀም ትችላላችሁ ቦነስ ማግኘት ከፈለጋችሁ እዛው አስቀምጥላችኋለሁ ወይም ደግሞ እዚህ ጋር አድ ያደርግላችኋል አውቶማቲካሊ ማለት ነው። ከዛ እዚህ ጋር አግሪ ብላችሁት እዚህ ጋር ኮንቲኒው ታደርጉታላችሁ ማለት ነው። ሳይን አፕ ካደረጋችሁ በኋላ ያሉትን ነገሮች ውስጥ ደግሞ ላሳያችሁ። ወደ ዌብሳይቱ ስትገቡ እንደዚህ አድርጎ ያመጣላችኋል። የኢንተርፌሱ እንደዚህ ይመስላል። እዚህ ጋር ያሉት ምንድናቸው? ከዛ በተጨማሪ እኔ ካልኳችሁ በተጨማሪም ደግሞ የተለያዩ ስራዎች አሉ። እነሱንም ማሳያችኋለሁ አንድ በአንድ ማለት ነው። በአንድ አፕሊኬሽን ብቻ እስከ $100 ድረስ $100 በላይ መስራት የሚያስችላችሁ ሁላ ስራዎች አሉ። እነሱንም ደግሞ አሳያችኋለሁ። $103 ማለት ያ ማለት ከ18,000 ብር በላይ ማለት ነው በኢትዮጵያ ማለት ነው። ስለዚህ በአንድ አፕሊኬሽን ይሄን ያህል ገንዘብ መስራት ትችላላችሁ እዚህ ዌብሳይት ላይ ማለት ነው። እሱን ደግሞ በደንብ አድርጌ አሁን አሳያችኋለሁ። እዚህ ዌብሳይቱ ላይ እንደገባችሁ እዚህ ጋር ከስር የተለያዩ ኦፕሽኖች አሉ። እዚህ ጋር ሆም ፔጅ አለ፣ earn የሚል አለ፣ ታስክ የሚል አለ፣ ማይ ታስክ የሚል አለ። እዚህ ጋር ታስኩን ስትቀበሉት እዚህ ጋር ማይ ታስክ ላይ ይገባል ዳውንሎድ ያደረጋችሁት አፕሊኬሽኖች ማለት ነው። እዚህ ጋር ሰርቪው አለ ጥያቄዎችን በመመለስ ማለት ነው። ጥያቄዎችንም በመመለስ ገንዘብ መስራት ትችላላችሁ ማለት ነው። እዚህ ጋር ሜኑ አለ፣ እሱን ደግሞ አሳያችኋለሁ ማለት ነው። ያሉትን ነገሮች እዚህ ጋር ባላንሳችሁን ትመለከታላችሁ። ሁለት አይነት ባላንሶች አሉት እነሱን አሳያችኋለሁ። በተጨማሪም ደግሞ እዚህ ጋር ዋሌታችሁን ታገኙታላችሁ ማለት ነው። ወደ ባንክ አካውንቶቻችሁ የምትልኩበት ኦፕሽን ማለት ነው። አሁን እንዴት አድርገን ነው የምንሰራው? በአንድ አፕሊኬሽን ብቻ ከ7200 ብር በላይ መስራት ትችላላችሁ። እሱንም ደግሞ እዚህ ጋር ታስክ የሚለውን ትነኩታላችሁ። ታስክ ላይ ከገባችሁ በኋላ ወደ ታች ትንሽ ስክሮል ታደርጉታላችሁ። ታስክ የሚባለው እዚህ ጋር ነው። ይሄኛውን ክሊክ ታደርጉትና ወደዚህ ፔጅ ያመጣችኋል። እዚህ ጋር ምንድነው የምታደርጉት እናንተ? ወደ ታች ትንሽ ስክሮል ታደርጉትና እዚህ ጋር ፊልተር የሚል አለ። እሱን ፊልተር የሚለውን አንድ ጊዜ ተነኩታላችሁ። ከዛ በኋላ ፊልተር የሚለውን ከነካችሁት በኋላ እዚህ ጋር ካታጎሪስ የሚል አለ። እሱን አንድ ጊዜ ተነኩታላችሁ። ካታጎሪ የሚለውን ከነካችሁት በኋላ እዚህ ጋር የተለያዩ አማራጮችን ያመጣላችኋል። አፕ የሚል አለ፣ ኮይንስ ክሪፕቶ የሚል አለ፣ ፍሪ ትሬል የሚል አለ፣ ጌምስ ኦዘር ፐርቼዝ የሚል አለ። በጣም ብዙ ኦፕሽኖች አሉ። እናንተ የፈለጋችሁትን ኪዝ አለ። ሳይን አፕ የሚል አለ። ሳይን አፕ ማለት አካውንት ክሬት እያደረጋችሁ የምትሰሩባቸው አፕሊኬሽኖች ማለት ነው። ሳይን አፕ የሚለውን እሱን አንድ ጊዜ ተነኩታላችሁ። ሳይን አፕ የሚለውን ከነካችሁ በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር እንደምትመለከቱት በየጊዜው አፕዴት ይሆናል ይሄ ቦታ ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት $39 የሚል አለ። እዚህ ጋር $39 ያ ማለት በኢትዮጵያ
39 ማለት በ185 በባይናንስ ሬት ማለት ነው 7215 ብር ማለት ነው። ስለዚህ በአንድ አፕሊኬሽን ሳይን አፕ ስላደረጋችሁ ብቻ ከ7200 ብር በላይ መስራት ትችላላችሁ። እዚህ ጋር በየጊዜው አፕዴት ይሆናል። በተጨማሪም ደግሞ ሌሎች አፕሊኬሽኖችም አሉ። ከዛ በተጨማሪም ደግሞ እስከ $10 አለ። በጣም ትናንሽ ዶላሮችም አሉ። እነሱንም ክሌም ማድረግ ትችላላችሁ። እነዚህ በቀላሉ ዳውንሎድ እያደረጋችሁ እነዚህንም መስራት ትችላላችሁ። ከዚህ በተጨማሪ ደግሞ ሌሎች ኦፈሮችም አሉ። አሁን ለምሳሌ ከዚህ በላይ መስራት የምትችሉባቸው አፕሊኬሽኖች አሉ። እዚህ ጋር ፊልተር የሚለውን ትነኩታላችሁ። ሰሌክትድ የሚለውን ታነሱትና ሳይን አፕ የሚለውን ታጠፉታላችሁ። እዚህ ጋር እንደምትመለከቱት ቅድም እንዳሳየዋችሁ በአንድ አፕሊኬሽን ብቻ $100 በላይ መስራት ትችላላችሁ። ያ ማለት ከ18000 ብር በላይ ማለት ነው። በአንድ አፕሊኬሽን ብቻ ከዛ በላይ መስራት ትችላላችሁ። እናንተ የፈለጋችሁትን አፕሊኬሽኖች እዚህ ጋር አሁን የጌም ፋኖች ካላችሁ ጌም የሚያዝናናችሁ ከሆነ እነዚህን ጌሞች ዳውንሎድ እያደረጋችሁ ሌቭል አፕ እያደረጋችሁ መስራት የምትችሉባቸው ናቸው። እንደዛ እያደረጋችሁ መስራት ትችላላችሁ። ደግሞ ይሄን ያህል ከባድ የሆኑ ጌሞች አይደሉም። እዚህ ጋር እንደምትመለከቱት በጣም ቀላል የሆኑ ጌሞች ናቸው። እነዚህን ጌሞች ነው ዳውንሎድ እያደረጋችሁ የምትሰሩት። በጣም ቀላል ናቸው። ከዚህ በተጨማሪ እነዚህንም መስራት ትችላላችሁ ማለት ነው። ከዛኛው ከሳይን አፕ በተጨማሪ ማለት ነው። እንደዚህ ያደረጋችሁ እዚህ ጋር ያሉት በጣም ብዙ ገንዘብ መስራት የምትችሉባቸው አፕሊኬሽኖች አሉ። እዚህ ጋር እንደምትመለከቱት እስከ $340 ድረስ የሚከፍልም አንድ አፕሊኬሽን አለ፣ በአንድ አፕሊኬሽን ብቻ ማለት ነው። ስለዚህ በጣም ብዙ አፕሊኬሽኖች አሉ። እናንተ የፈለጋችሁትን ዳውንሎድ እያደረጋችሁ መስራት ትችላላችሁ። እነዚህን አፕሊኬሽኖች ዳውንሎድ ካደረጋችሁ በኋላ የት ነው የሚመጣላችሁ? እዚህ ጋር ነው ቼክ የምታደርጉት። ማይ ታስክ የሚለው ላይ እሱ ላይ ትገባላችሁ። እዚች ጋር ማይ ታስክ የሚለው ላይ እዚህ ጋር ዳውንሎድ ያደረጋችሁትን አፕሊኬሽን ያመጣላችኋል። እኔ አሁን አዲስ አካውንት ነው ክሬት ያደረኩት። ክሬት እንዳደረኩኝ እንደምትመለከቱት ምንም አይነት ታስክ የለም። ምክንያቱም ምንም አይነት አፕሊኬሽን ዳውንሎድ አላደረኩም። አዲስ አካውንት ነው እንደምትመለከቱት። ቦነስ እዚህ ጋር እንደምትመለከቱት ቅድም እንዳልኳችሁ $0.25 ይስጣችኋል ክሬት እንዳደረጋችሁ ማለት ነው። እንደዚህ አድርጋችሁ እዚህ ጋር ሳይን አፕ ታደርጋላችሁ። ታስኮቹን እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። አሁን እንዴት አድርገን ነው ዊዝድሮ የምናደርገው የሚለውን ነገር ደግሞ ማወቅ የምትፈልጉ ከሆነ እዚህ ጋር ከላይ እዚህ ጋር ፔመንት ሜቴዳችሁን እዚህ ጋር ማግኘት ትችላላችሁ። በተጨማሪም ደግሞ እዚህ ጋር ዶላር ሳይናችሁን ትነካላችሁ አንድ ጊዜ። እዚህ ጋር ሁለት አይነት ሜኖች አሉ፣ ሜን እና ጌም የሚል ማለት ነው። ከፈለጋችሁ ኤክስቼንጅ ማድረግ ትችላላችሁ። ዶላራችሁን ወደ ጌም ወይም ደግሞ ወደ ሜን አካውንታችሁ ኤክስቼንጅ ማድረግ ትችላላችሁ። እዚህ ጋር 5% ፕላስ ስላለው ማለት ነው። እንደዚህ ያደረጋችሁ ኤክስቼንጅ ማድረግ ትችላላችሁ እዚህ ጋር። በተጨማሪም ደግሞ ሌላ ስራ እዚህ ጋር የሰርቪው አለ። ሰርቪው ከዚህ በፊት በተለያዩ ዌብሳይቶች ላይ አሳይቻችኋለሁ። ጥያቄዎችን እየመለሳችሁ መስራት የምትችሏቸው ስራዎች አሉባቸው ማለት ነው። ጥያቄዎችን በጣም ቀላል የሆኑ ጥያቄዎችን እየመለሳችሁ የምትሰሩበት ማለት ነው። አሁን ፔመንት ሜቴር ላይ እዚች ጋር ይሄኛውን ዋሌትን ትነኩታላችሁ። ዋሌታችሁን አንድ ጊዜ ትነኩታላችሁ። ዋሌታችሁን ከነካችሁት በኋላ እንደዚህ አድርጎ ያመጣላችኋል። እዚህ ጋር እንደምትመለከቱት በጣም ብዙ አማራጮች አሉ። እዚህ ጋር እኔ ጋር ሰሌክት ያደረገው ዩናይትድ ስቴት ነው። ዩናይትድ ስቴት ላይ በጣም ብዙ የምትቀበሉባቸው አማራጮች አሉ። በፔፓል አለ፣ ቨርቹዋል ካርዶች አሉ፣ በካሽ አፕ ትቀበላላችሁ፣ በክሪፕቶ ከረንሲዎች መቀበል ትችላላችሁ፣ በጊፍት ካርዶች፣ በጣም በብዙ ባንክ አካውንቶቻችሁ መቀበል ትችላላችሁ ማለት ነው። ዩናይትድ ስቴት ላይ እንደዛ አድርጋችሁ መቀበል ትችላላችሁ። እናንተ ኢትዮጵያ ካላችሁ ደግሞ እዚህ ጋር ዩናይትድ ስቴት የሚለውን አንድ ጊዜ ተነኩትና እዚህ ጋር ወደ ኢትዮጵያ ትቀይሩታላችሁ ማለት ነው። እዚህ ጋር ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ኢትዮጵያ ታደርጉታላችሁ። ኢትዮጵያ ላይ ፕሮቫይድ የሚያደርጉ አማራጮችን እዚህ ጋር ያመጣላችኋል። እዚህ ጋር በፈለጋችሁት በባንክ አካውንታችሁ ወይም ደግሞ በክሪፕቶ አማራጭ ዊዝድሮ ማድረግ ትችላላችሁ። 25% ፕላስ ጭማሪ ይኖራችኋል ማለት ነው። እንደዚህ አድርጋችሁ እዚህ ጋር ዊዝድሮ ማድረግ ትችላላችሁ። በጣም ቀላል ነው ዊዝድሮ ማድረጉ። እንደዚህ አድርጋችሁ መስራት ትችላላችሁ። በጣም የብዙ ስራ አማራጮች አሉበት። እንደዚህ አድርጋችሁ መስራት ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።